ጓደኛዬ ማክ በህይወቱ አስፈሪ የሆነውን ነገር ሊጋፈጥ ነው። አንድ ነገር እንድታቅ ፈልጋለሁ። እኔ ምንም ነገር አልፈራም። እሱን እናያለን። በምንም ነገር ልታስፈራራኝ አትችልም። መስታወቱን ዝጉበት። ለ10 ደቂቃ ያህል ከነዚህ 1000 ሸረሪቶች ጋር መቆየት አለብህ። ሸረሪቶቹን ልቀቋቸው። ሰዓቱን አስጀምሩት። እንደዚህ አይነት ውድድር ልናወዳድረው ያሰብነው ማክ ምንም አይነት ነገር አልፈራም ስላለን ነው። ስማ ማክ፣ አሁንስ እየፈራህ ነው? በትንሹ አይደል? ይሄኛው ማክ በዚህ ቪዲዮ ከሚያሳልፋቸው የተለያዩ ሙከራዎች መሃል አንደኛው ነው። እናም ሁሉንም ፍራቻዎቹን መጋፈጥ የሚችል ከሆነ $800,000 ያሸንፋል። እንደምትመለከቱት ጆሮውንና አፍንጫውን ሸፍነንለታል። 3 2 1 አንሱለት። እንኳን ደስ አለ። የመጀመሪያውን ውድድር ማለፍ ችለሃል። እንቀጥል። ነገር ግን ማክ እነዚህን ሁሉ ደረጃዎች መጋፈጥ አለበት $800,000 ለማሸነፍ። አይንን እንደተሸፈንክ አውቃለሁ፣ ግን እመነኝ በትክክል ነው መወስድክ። ሊፍቱን ወደ ላይ አንሱት። ለምንድን ነው የምትንበረከከው? ምንድን ነው የሚንቀሳቀሰው? ተነስ። እሺ፣ እኔን ተደግፈ መቆም ትችላለህ። አዎ፣ እንደሱ ይሻላል። ማክ፣ አሁን አይን ላይ የተሸፈነውን ጨርቅ ማንሳት ትችላለህ። እንኳን ወደ ሁለተኛው ውድድር መጣክ። ቀጣዩ የምትጋፈጠው ፍራቻ ከፍታ ነው። እዛኛው ጣውላ ላይ ትቆማለህ። ከዛም የታሰርክበትን ገመድ ትፈታለህ። ከምንም ነገር ጋር አትታሰርም። ይሄማ አይሆንም። ከዛም ዝግጁ ስትሆን በተኑን ትነካዋለህ። እናም 60 ሜትር ያህል ወደ ታች ትዘላለህ። እንዴት እንደሆነ አንተ አታውቀውም፣ ግን እመነኝ ከስር አንተን በትክክል አሳርፈሃለሁ። አይሆንም። ይሄማ እየተንቀጠቀጥክ ነው። እና ያመሃል እንዴ? መንቀጥቀጥ ሲያንሰኝ ነው። ምንም አይነት ገመድ ሳታስር 60 ሜትር ያህል ትዘላለህ እያልከኝ ነው እኮ። በዛ ላይ ከታች ምን እንዳለ ምንም አላሳየኸኝም። መሬቱ አይታየም። አዎ፣ ግን በጣም ከፍታ ላይ ነው ያለው። እሱን እመን። ወይኔ ጉዴ! ወደ ቀጣይ ውድድር ማለፍ የምፈልግ ከሆነ ገመዱን አላቀው። ከዛም የተዘጋጀልህን በተን ንከው። አሁን በደንብ እንድታይ እንፈልጋለሁ። እናም እውነቱን ንገረኝ። ከዚህ ቦታ ዘልዬ ስወርድ በትክክል የሚቀበለኝ ነገር አለ? አዎ፣ የሆነ ነገር ይቀበልሃል። እሱን ቃል እገባልሃለሁ። ወይኔ ፈጣሪ! አሁን ከምንም ነገር ጋር አልተያያዝክም። ፈጣሪ ወይ! አሁን ገመዱ ተፈቷል። ይሄ ማድረግ ግዴታ አይደለም፣ ግን ማድረግ ፈልጋለሁና ፍራቻዬን እጋፈጠዋለሁ ምትል ከሆነ በተኑ ተዘጋጅቶልሃል። ወይኔ ጉዴ! ወይኔ ፈጣሪ ጠብቀኝ። እንደማየ ከሆነ በጣም ፈርተሃል። ይህን የምትጋፈጠው አይመስለኝም። 5 4 3 2 1 ፈጣሪ ጠብቅኝ። 0